ሰላም እንዴት ናችሁ? ውድ አብረንደግ ዩቲዩብ ቻናል ቤተሰቦች እንኳን ደህና መጣችሁ። ዛሬ ለየት ባለ ቪዲዮ ተገናኝተናል። በዛሬው ቪዲዮ እንግዲህ ጉግል ሺት ነው የማሳያችሁ። ጉግል ሺት፣ ጉግል ዶክስ እና ስላይድ የሚባሉ የጉግል ዶክሜንት መስሪያ በኢሜይላችን የምንሰራባቸው እነሱን ብዙዎቻችን አንጠቀምባቸውም። እንዲሁም ደግሞ በዚህ ዘመን ፍላሽ አዘውትሮ የሚጠቀም ሰው የለምና ጉግል ሺትን እንዴት አድርገን በቀላሉ እንደምንጠቀምና ኮላቦሬተሪ ከሌላ ሰው ጋር ኦንላይን እኩል ኤዲት እያደረግን እኩል ኮሜንት እያደረግን ምንም አይነት ዳውንሎድ ማድረግ ሳይጠበቅብን እንዲሁም ደግሞ ፋይሉን ኤክስፖርት ማድረግ ሳይጠበቅብን ኦንላይን እዛው ላይ ፍላሽ ይዞ መዞር የለም። ኤቭሪዌር በኢሜይላችን እየገባን ማንኛውም ኮምፒውተር ላይ ፋይላችን ማኔጅ የምናደርግበትን መንገድ ነው የማሳያችሁ። እርግጠኛ ነኝ ብዙዎቻችሁ ትወዱታላችሁ። ስፔሻሊ ዩኒቨርሲቲ ተመራቂዎች፣ ብዙ ጊዜ ፋይል ኮሜንት የምታስደርጉ፣ በግሩፕ የምትሰሩ፣ ለኃላፊዎቻችሁ ብዙ ዶክሜንት ከኃላፊዎቻችሁ ጋር የምትቀያየሩ ሰዎች፣ እንዲሁም ደግሞ ብዙ ዳታ በግሩፕ የምትሰሩ ሰዎች ይህ ቪዲዮ ዛሬ ለእናንተ ነው። በጣም ይጠቅማችኋል። እስከ መጨረሻው ድረስ አብራችሁን ቆዩ። በጣም አሪፍ። ስለዚህ አሁን እንግዲህ የማሳያችሁ መግቢያ ላይ እንደነገርኳችሁ ጉግል ሺት እንዴት አድርገን እንደምንጠቀም ነው። ይህን ለመጠቀም የሚያስፈልጋችሁ ቫሊድ የሆነ ኢሜይል ብቻ ነው። ብዙዎቻችሁ ኢሜይል አድሬሳችሁን ፓስወርዳችሁን የምትረሱ አላችሁ። ይህን አፕሊኬሽንን አሁን የማሳያችሁን የምትጠቀሙ ከሆነ ኢሜይላችሁንና ፓስወርዳችሁን መርሳት የለባችሁም። እንዲሁም ደግሞ ቫሊድ መሆኑን እርግጠኛ መሆን አለባችሁ። ምክንያቱም ኢሜይላችሁንና ፓስወርዳችሁን ካላወቃችሁት ፋይሎቻችሁን በሙሉ ልታጡ ትችላላችሁ ማለት ነው። ምክንያቱም ኢሜይላችሁ ኦንላይን ስለሚቀመጥ ማለት ነው። ስለዚህ አሁን ይሄን ለማድረግ መጀመሪያ ብራውዘራችንን ከፍትና ስቴፕ ባይ ስቴፕ አሳያችኋለሁ። ኦኬ፣ አሁን ኢሜይልን ከፈትኩኝ። እንግዲህ እንደነገርኳችሁ የሚያስፈልገው ቫሊድ የሆነ ኢሜይል ብቻ ነው። ሌላ ምንም የሚያስፈልጋችሁ ነገር የለም። የኔ ኢሜይል አሁን እዚህ ጋር እንደምታዩት ሎጊን አድርጌያለሁ ማለት ነው። እዚች ከብራውዘራችሁ በጉግል ክሮም በራይት በኩል ፕሮፋይላችሁ ላይ ክሊክ አድርጋችሁ በየትኛው ኢሜይል እንደገባችሁ በማን ኢሜይል እንደገባችሁ እርግጠኛ መሆን አለባችሁ ማለት ነው። ይሄንም ፓስወርዱን ማወቅ መቻል አለባችሁ። ይሄን ካደረጋችሁ በኋላ በቀላሉ እዚች ጋር አሁንም ከፕሮፋይላችሁ ስር ላይ ፓተርን ምልክት ያለባት ወይም ደግሞ ክሊክ ታደርጋላችሁ። ይቺ ጉግል አፕስ ነች። በኢሜይላችሁ ብዙ ጊዜ ክሮማችሁ ብራውዘራችሁን አፕዴት ካደረጋችሁ በኢሜይላችሁ በክሮም ሎጊን ካደረጋችሁ ይቺ ጉግል አፕስ ሁሌም አለች። ይቺን ክሊክ ታደርጋላችሁ። እቺን ክሊክ ካደረጋችሁ በኋላ እዚህ ውስጥ የሚመጡላችሁ እንግዲህ ጉግል አፕስ ነው። እንደምታዩት እንግዲህ እዚህ ጋር ጀሚናይ አለች። ኤቭሪዌር በጉግል ዙሪያ የጉግልም ስለሆነች ማለት ነው። አሁንም አፕዴት ሆናለች በ2026 ብዙ ፋንክሽን አላት። ስለሱ እንግዲህ ስለ ጀሚናይ በሌላ ቀን በሌላ ቪዲዮ የማሳያችሁ ሆኖ እንግዲህ እዚህ ውስጥ ያሉትን አፕሊኬሽኖች ሁሉንም እንድታያቸው ሪኮመንድ አደርጋለሁ። እዚህ ጋር የምታዩት እንግዲህ ደግሞ ቪድስ አለ። ስለ ቪድስ እንዴት አድርገን በዚህ አፕሊኬሽን ቪዲዮ መስራት እንደምንችል ከዚህ በፊት አንድ ቪዲዮ ሰርቻለሁ። እሱን ያላያችሁ ካላችሁ ፍሪ ኦንላይን ቪዲዮ ኤዲተር ጉግል ቪድስ ፉል ኮርስ የሚል አንድ ቪዲዮ ሰርቻለሁ። እሱን ዲስክሪፕሽን ላይ ታገኙታላችሁ፣ ሊንኩን ማየት ትችላላችሁ፣ ሙሉ ቪዲዮ ማለት ነው። እኔ ዛሬ የማሳያችሁ እንግዲህ ከዚህ በመቀጠል ሺትስ ነው። ሺትስ፣ ዶክስ እና ስላይድስ አሉ ሶስቱ። አሁን እነዚህ ሺትስ ማለት ኤክሴል ነው። ዶክስ ማለት ደግሞ ወርድ ፋይል እናንተ ኦፍላይን የምትጠቀሙበት ኦፊስ 365 ኦፊስ 2016 ፋንክሽን ጥንቅቅ አድርጎ የሚሰራላችሁ ጉግል ዶክስ ነው። ኤክሴልን እንዳልኳችሁ የሚሰራው ሺትስ ነው። ስላይድስ ደግሞ ፓወርፖይንትን ተክቶ የሚሰራላችሁ ነው። ይሄን እንግዲህ በኢሜይላችሁ ኤቭሪዌር እየሄዳችሁ እኔ አሁን እቤቴ ስሆን በፍላሽ ዳታ ማምጣት አይጠበቅብኝም። ሪሞትሊ ቢሮ ያለው ኮምፒውተር ላይ ሎጊን ማድረግ አይጠበቅብኝም። እዚሁ ላይ ስሰራ አድራለሁ። ሴቭ ይሆናል በኢሜይል ኦንላይን። ዘን ቢሮ ስገባ ደግሞ ይሄኑ ሺት ከፍቼ እዛው ላይ መቀጠል እችላለሁ ማለት ነው። አሁን እኔ ሺትስ ነው ከፍቼ ጌም ማሳያችሁ። ሌሎቹ ተመሳሳይ ፈንክሽን ስላላቸው እናንተ እንድትሞክሯቸው ሪኮመንድ አደርጋለሁ። አሁን ሺቱን ከፈትኩኝ። ሺቱን ከከፈትኩኝ በኋላ ብላንክ ስፕሪድ ሺት ነው የምከፍተው። ከዚህ በፊት የሰራችኋቸው ካሉ እዚህ ጋር ይደረድርላችኋል። ኖ ስፕሪድ ሺትስ የት ይላል። ከዚህ በፊት የሰራችሁት ካለ እንግዲህ እዚሁ ላይ ደርድሮ ይጠብቃችኋል ማለት ነው። ሎጊን ስታደርጉ ሴቭ ማድረግ አይጠበቅባችሁም። አውቶማቲካሊ ራሱ ኢንተርኔት እስካለ ድረስ ሴቭ ያደርግላችኋል። ፓወር ተቋረጠ አልተቋረጠ፣ መብራት ሄደ አልሄደ፣ ኮምፒውተር ባትሪ ዘጋ አልዘጋ፣ ፋይል ሴቭ ሳላደርግ ሴቭ አድርጌ ምናምን የሚባሉ ነገሮች አይሰሩም። እዚህ ላይ ኦንላይን እስከሆነ ድረስ ራሱ ሲንክ ያደርጋል፣ ራሱ ሴቭ ያደርግላችኋል ማለት ነው። ግሬት። ስለዚህ አሁን ብላንክ ስፕሪድሺት የሚለውን ይሄን እንከፍታለን። አዲስ ዶክሜንት ከሆነ መስራት የፈለጋችሁት እዚሁ ላይ እንደ አዲስ መጀመር ትችላላችሁ።
ኢቨን ኦፍላይን ዲስካችሁ ላይ ሴቭ የሆነ ዶክሜንት ካላችሁም ኤክሴል ፋይል ማለት ነው አፕሎድ ማድረግ ትችላላችሁ ማለት ነው። ስለዚህ አሁን እዚህ ጋር እንደ አዲስ መስራት ትችላላችሁ። ኤክሴል ላይ እውቀት አላችሁ ብዬ አስባለሁ። አብዛኞቻችሁ እዚህ ጋር እንደ አዲስ የምትፈልጉትን እንትን መስራት ትችላላችሁ። እኔ ግን ያዘጋጀሁት የራሴ ዶክሜንት ስላለኝ ኢምፖርት አደራረጉንም በዛው እንድታዩት ስለምፈልግ ኢምፖርት አድርጌ ያሳያችኋለሁ። አሁን እዚህ የኔን ፋይል ከዚህ በፊት የሰራሁትን ኢምፖርት ለማድረግ እዚህ ጋር ፋይል የምትለዋ ላይ ክሊክ አድርግና ኦፕን እላለሁ። ኦፕን እቺን ኮንትሮል ኦ ወይም ደግሞ ኦፕን የምትለዋን እቺን ክሊክ አደርጋለሁ። ዘን እዚህ ጋር እንግዲህ ሪሰንት ካለኝ እዚሁ ላይ ኦንላይን የነበረ እንደነገርኳችሁ እዚሁ ላይ ይመጣልኛል ሊስቱ። ጉግል ድራይቭ ላይ ከሆነ ከጉግል ድራይቭ ላይ እንዳመጣ ሪኮመንድ ያደርገኛል። በእኔ ኢሜል ጉግል ድራይቭ ላይ ሴቭ ያደረኩ ኤክሴል ፋይል ካለ እዚሁ ላይ አገኘዋለሁ። ሼርድ የተደረገ ሌላ ሰው በኢሜል ሼር አድርጎልኝ ከሆነ ወይም ደግሞ ልኮልኝ ከሆነ እዚህ ጋር አገኛለሁ። ዘን ስቴርድ የሆነ ኮምፒውተርስ ላይ ያለ ሎካል ኮምፒውተር ላይ ያለ ከሆነ እሱ ጋር የለኝም። ዘን እኔ አሁን ምንድነው የማደርገው ቀጥታ ይችን አፕሎድ የምትለዋን ክሊክ አደርጋለሁ። ዘን አፕሎድ የምትለዋን ክሊክ ሳደርግ እዚህ ጋር ድራግ አድርገህ አምጣ ወይም ደግሞ ብሮዝ አድርግ ይለኛል። ችግር የለውም ብሮዝ ልበለውና ዘን ዶክሜንትስ ላይ ነው ያለ የኔ ፋይል። ሉክ እቺ ኤክሴል ፋይል ነች። አብረንደጋ አይቲ ሶሉሽን ኤምፕሎይ ሊስት ነው። ይሄ የሰራተኞች ሊስት ስለሆነ ይሄን ክሊክ አድርግና ወደ ኤክሴል አስገባለሁ ወይም ደግሞ ኦፕን ልበለው። ይሄን ኦፕን አሁን ምን እያደረገ ነው? ፋይል ሳይዙን አስቀምጧል። ጀስት አሁን የገባ ነው ብለን እንጠብቅ። የስ አሁን ሙሉ ሊስቱን እዛ ኤክሴል ላይ ያለውን በፎርማቱ መሰረት አስቀምጦልኛል። ኢቨን ታይትሉን ሁሉ አስቀምጦልኛል ማለት ነው። አሁን ይሄን ሰፋ ሰፋ አድርገውና ሉክ አሁን የኔ ኤክሴል ላይ የነበረው የአብረንደጋ አይቲ ሶሉሽን ኤምፕሎይ ሊስት ከሎካል ወደ ጉግል ሺት ወይም ደግሞ ወደ ኢሜይሌ አፕሎድ አድርጌያለሁ ማለት ነው። ከዚህ በኋላ ሴቭ ባላደርግ ምንም ችግር የለውም። ሁሌም በኢሜል እየገባው እዚህ ጋር ማኔጅ ማድረግ ይችላል። መጨመር የምፈልገው ኤምፕሎይ ካለ ለምሳሌ 11ኛ መጨመር ብፈልግ አሁን 11ኛ ኤምፕሎይ ኤቭሪቲንግ እዚህ ጋር መጨመር የምፈልገው እጨምራለሁ ማለት ነው። ራይት 11 12 እያልኩ ብዙ ሰራተኞችን ስጨምር ወደታች እንግዲህ እዚህ ጋር ማኔጅ ማድረግ ይችላል ማለት ነው። ግሬት አሁን ሌላኛው ደግሞ እዚሁ ላይ ሳልነግራችሁ የማላልፈው ለሌላ ሰው ሼር ማድረግ ብትፈልጉ ወይም ደግሞ ለዲፓርትመንታችሁ ወይም ደግሞ ከናንተ እዚህ ሺት ላይ አብሮ መስራት ያለበት ሰው ካለ ለሱ ሼር ማድረግ አለባችሁ። አሁን የጉግል ሺት ወይም ደግሞ የጉግል አፕስ ዋነኛ ጥቅሙ ይሄ ነው። ሼር አድርጋችሁ ኦንላይን እኩል መስራት ትችላላችሁ ማለት ነው። እኩል አብራችሁ ኤዲት ማድረግ ትችላላችሁ። ወይም ደግሞ እናንተ ሰርታችሁ ሲጨርሱ እሱ እንዲሰራ ከፈለጋችሁ ሼር አድርጋችሁለት ትሄዳላችሁ። እሱ ሲሰራ የዋለውን እናንተ ደግሞ በኋላ ገብታችሁ እዛው ላይ መጨመር ሞዲፋይ ማድረግ ትችላላችሁ ማለት ነው። አሁን እሱ ነው ማሳያችሁ። እዚች ጋር በራይት በኩል ከላይ ሼር የምትላለች እሷን ክሊክ ታደርጋላችሁ። እዚህ ጋር ሼር ማድረግ የፈለጋችሁትን ሰው ኢሜል ታስገባላችሁ። ለሚሸው የራሴን ኢሜል አስገባና ይሄን አስገባ። እዚህ ጋር ኤምፕሎይ ሊስት ኖቲፋይ አድርጉት ነው የሚለን። ለምትልኩለት ሰው እዚህ ጋር የሆነ ኖት ጻፉለት ነው የሚለው። ኤምፕሎይ ሊስት ፎር ኮሜንት አልኩት። ዘን እዚህ ጋር የምልክለትን ሰው ሮል አስቀምጣለሁ። ወሳኙ ነገር ይሄ ነው። ቪወር ነው፣ ኮሜንተር ነው፣ ኤዲተር ነው። ይሄን የምትልኩለት ሰው እንዲያይ ነው የምትፈልጉት ወይስ እዛው ላይ ይሄን አስተካክል እያለ ኖት እንዲጽፍ ኮሜንት እንዲጽፍ ነው የምትፈልጉት ወይስ እንደናንተ እኩል ኤዲት እያደረገ አፕዴት እንዲያደርግ የምትፈልጉት? አፕዴት እንዲያደርግ ኤዲት እንዲያደርግ ከፈለጋችሁ ኤዲተር፣ ኮሜንት ብቻ መስጠት እንጂ ምንም ነገር መቀየር እንዳይችል ከሆነ ኮሜንተር፣ ቪወር ደግሞ ኮሜንት ማድረግ አይችልም ኤዲት ማድረግ አይችልም ማለት ነው። ዝም ብሎ ማየት ብቻ ነው። እንዲያውቀው የምትፈልጉት ከሆነ ይሄን ትመርጣላችሁ ማለት ነው። እኔ ለምሳሌ ኤዲተር መረጥኩት። በግሩፕ ትሰራላችሁ ብዬ ስለማስብ እናንተ እዚህ ጋር ኦፕሽኖችን መረጡ። ኤዲተር ዘን ሴንድ። ግሬት አሁን አክሰስ አፕዴትድ ሆኗል። ልኬለታለሁ። አሁን እኔ በዛኛው ኢሜል ልግባና ያለውን ነገር ላሳያችሁ። እንግዲህ እኔ ኤምፕሎይ 11 ላይ ነው ያቆምኩት። ሌላ ምንም ነገር አልጻፍኩም። የአስሮቹ አልቋል። በዛኛው ኢሜል ልሂድና ላሳይ። ቀጥታ ሎጊን ነው የምናደርግ። ኢሜሉ ጋር ነው የምንሄደው ምክንያቱም ኖት ከነኖቱ ስለተላከልን ኢሜልን ቼክ አድርግ ነው የምንለው ከላክንለት በኋላ ማለት ነው። አሁን እንደምታዩት ኢሜል ላይ ገብቷል። ስፕሬድሺት ሼርድ ዊዝ አብረንደጋ አይቲ ሶሉሽን ላይ ይሄን ልክፈተው ኢሜሉን። አያችሁት መጥቶልኛል። አብረንደግ ኢንተርቴይንመንት ሼርድ ስፕሬድሺት እዚህ ጋር ኖቷ መኖር አለባት። ሉክ
ኤምፕሎይ ሊስት ፎር ኮሜንት አያችሁት ኤምፕሎይ ሊስት ፎር ኮሜንት አሁን ይሄን ቀጥታ ኦፕን ልበለው አሁን እዚህ ጋር እዛኛው ሺት ላይ ያለው እዚህ ጋር መጥቶልኛል ኤምፕሎይ ሊስቱም እዚህ ጋር አለ ማን ነው የሰራ ሼር ያረጋገልኝም እዚህ ጋር አለ ሼር ያረጋገልኝ አብረንደግ ኢንተርቴይንመንት ነው እዛ ኢሜይሉ ላይ ማይታ አይቻለሁ የራሴ ደግሞ ይሄኛው ነው እንደግ የሚለው ነው ማለት ነው ግሬት አሁን እኔ ያለሁት እንደግ ላይ ነው አብረንደግ ኢንተርቴይንመንት ኢሜይል ላይ ኤምፕሎይ 11 ብቻ አድርጎ ልኮልኛል ሶኒ ልቀጥል ነው እዚህ ጋር አበበ ማለት ይችላልው አበበ ዘን እዚህ ጋር something ኢሜይሉም እንደዛ ሞዲፋይ አድርጌ ማስቀመጥ ይችላልው 12ኛን ጀምሬ ልተውለት ኤምፕሎይ 12 ጀምሬ ልተውና እኔ ልውጣ ማለት ነው አሁን አብረንደግ ኢንተርቴይንመንት ላይ ኦሪጂናሉ ላይ ይሄ ነገር መጨመር አለበት ማለት ነው ራይት አሁን እዚህ ጋር ምንም ሴቭ ማለት አይተበቅባችሁም አውቶማቲካሊ ሲንክ ስለሚያደርገው ማለት ነው አሁን ሌላ ጊዜ ሺትስ የምትለዋንችን በዚህቹ እንትኗ ላይ ገብቼ ሺትስ ላይ ድጋሚ ላክልኝ ምናምን ማለት አይተበቅብኝም እዚሁ ላይ እንደምታዩት አብረንደግ አይቲ ሶሉሽን ኤምፕሎይ ሊስት እዚሁ ላይ ተቀምጦ አገኘዋለሁ ማለት ነው ስለዚህ እዚች ጉግል አፕ ላይ የገባው ሼር የተደረገልኝን አክሰስ ማድረግ ይችላል ማለት ነው በማንኛውም ሰዓት ተመልሼ ስመጣም እዚሁ ላይ አክሰስ ማድረግ እሱ አፕዴት ያደረገውንም እዚሁ አገኘዋለሁ ማለት ነው ግሬት አሁን ኦሪጂናሉ ጋር ስንሄድ እንደምታዩት 12ኛ ድረስ ቆሟል 11ን አበበ ወልዴ አይቲ ሰፖርት ኔትወርክ ኢንጂነር ሳምቲንግ እንዳለ አቆሟል ማለት ነው አያችሁት ይሄን ኤዲት ያደረገው ማን ነው እንደምታዩት ፕሮፋይልን በቀይ አድርጎ እንደግ ፍቃዴ ነው ብሎ አሳይቶኛል ማለት ነው ግሬት ስለዚህ በዚህ መልኩ ምን ማድረግ ትችላላችሁ ጉግል ሺትን ጉግል ዶክስ እና ስላይድን ጥንቅቅ አድርጋችሁ በግሩፕም ሆነ ከኃላፊዎቻችሁ ጋርም ኮሙኒኬት ለማድረግ ፍላሽ ባትጠቀሙ ሪኮመንድ አደርጋችኋለሁ በአሁኑ ሰዓት ይሄን ተጠቀሙ በቴሌግራም ስትላላኩም አፕዴት የሆነውን ድጋሚ ሌላ ሀስል ነው የሚልክባችሁና ኮሜንት የሚደረግ ነገር ቶሎ ፍሪኩዌንትሊ አክሰስ የምታደርጉት ከሰው ጋር ፋይል ካለ በዚህ መልኩ በጉግል ሺት በጉግል ዶክስ እና በስላይድ ብትጠቀሙ ሴፍ ነው ሴኩርድ ነው እነዚህ እንድትጠቀሙ ሪኮመንድ አደርጋችኋለሁ የዛሬው ቪዲዮ ይሄን ይመስላል እንግዲህ በቀጣይ ደግሞ በሌላ አስተማሪ ቪዲዮ እንገናኛለን አብራችሁን ስለነበራችሁ ከልብ አመሰግናለሁ አዲስ ከሆናችሁ ግን ሰብስክራይብ በማድረግ ቤተሰብ ሁኑ ሁሉ ጊዜ የምሰራቸው አስተማሪ ቪዲዮዎች ይደርሷችኋል ለሌሎችም ሼር ማድረግ አትርሱ ቴንክ ዩ ፎር ዋቺንግ ቻው ቤተሰብ